ታላቅ ቅርስ ታላቅ ውርስ ነው ለኢትዮጵያ አጠቃላይ ታሪክ። ሐረር እኮ ትልቅ ይሁን ለምሳሌ ከዛ በፊት ብዙዎች ተረት ይነገራል። ተረቱን እኛ አንፈልገውም፣ ታሪኩን ነው የምንናገረው። ከታላላቅ ዘመቻዎች 12ቱን ከሐረር ከተማ ነው ያንቀሳቀሰው። ሐረርን ሐረር አድርጎ በዛሬ ቅርጽና ስም ያሳዘው የሱ ዘመቻ ነው እና ቤተሰቦቹና ተከታዮቹ። ሐረር ደግሞ የኢትዮጵያ አንድ መቅደስ ማለት ነው። አክሱም የክርስቲያን መቅደስ የሆነውን ያህል ሐረር የእስላም መቅደስ ነው እና እስላም ደግሞ አሁን ያለው እዛ መንደር ውስጥ አጋጣሚ ያለው የሱ ብቻ አይደለም፣ ሰፋ አድርጎ መደረግ ነው ያለበት። ዛሬ ኢትዮጵያን አይደንቲቲ ማንነትን መልሰን ለመገንባት በምንፎክርበት ጊዜ መሬታችንን ይዘን ነው ሁሉንም ቀይ ባህር በመለስ ህንድ ውቅያኖስ በመለስ አባይ ሸለቆ በመለስ ነው። የኤርትራ የኢትዮጵያ የጅቡቲ የፖለቲካ ነገሮችና የመንደር ጉዳይ ትታል አንድ ታሪክ ነው ያለ። ህዝቡ አንድ ነው፣ ሃይማኖቱ አንድ ነው፣ ባህሉ አንድ ነው፣ በፊትም አንድ ነው፣ ዛሬም አንድ ነው፣ ለወደፊትም አንድ ነው። ከታሪክ አኳያ እኔ ላጲሶ ዲሌቦ እንደማያውቀውና እንደምረዳ